በአንድ ወቅት አንድ ፈጣሪ በሰጠው ጸጋ አመስግኖ የማያውቅ ስስታም ነጋዴ ነበር። ከዕለታት አንድ ቀን ለንግድ ሥራ ከሄደበት ገበያ ወደ ቤቱ ሲመለስ 100 የወርቅ ሳንቲም ይጠፋበታል። ነጋዴው 100 የወርቅ ሳንቲም ያገኘ ካለ ወረታውን ከፋይ ነኝ እያለ ቢለፈልፍም ሊያገኘው አልቻለም። አንድ ቀን ተስፋ ቆርጦ እቤቱ ቁጭ ብሎ እያለ አንድ ልብሱ የቆሸሸ ገጽታው የተጎሳቆለ ሰውዬ የነጋዴውን ቤት አንኳኳ። በር ተከፍቶ ወደ ሳሎን ቤት ሲዘልቅ እንግዳው ሰውዬ የመጣበትን ጉዳይ እንዲህ ሲል አስረዳ። ጌታዬ 100 የወርቅ ሳንቲም መንገድ ላይ አግኝቼ ነበር። ባለቤቱም እርሱ እንደሆኑ ነው የተነገረኝ። ምንም የዕለት ጉርሻ የሌለኝ ድሃ ብሆንም የሰው ንብረት አልመኝም። ስለሆነም የወርቅ ሳንቲሙን ይዤለት መጥቻለሁ አለ። የሚሰጠው ጉርሻ ምን ሊሆን እንደሚችል በልቡ እያሰበ ነጋዴው ይህን ሲሰማ በአንድ ፊቱ ተለዋወጠ። አንተ እንዳልከው 100 የወርቅ ሳንቲም ብቻ አይደለም የጠፋብኝ፣ በአጠቃላይ የጠፋብኝ የወርቅ ሳንቲም መጠን 125 ነው። ስለዚህ 25 ወርቅ ሳንቲም አስቀርተህብኛል። አሁን ሌላ ጣጣ ሳይከተልብህ 25ቱን ሳንቲም መልስልኝ ሲል አስፈራራው። ምስኪኑ ሰውዬ ከቅንነት ተነሳስቶ ያደረገው ነገር ያላሰበው ጣጣ ስላመጣበት እጅግ ተጨነቀ። ጌታዬ እኔ ያገኘሁት ይሄ ብቻ ነው፣ ምናልባት ሌላ ቦታ ወድቆ እንዳይሆን በእግዚአብሔር እምልሎታለሁ፣ እኔ አልወሰድኩም በማለት ሊያስረዳው ሞከረ። ይሁን እንጂ ሀብታሙ ነጋዴ አእምሮ በጥቅም ታውሮ ምንም አይነት የርኅራኄ ስሜት ሊያሳይ አልቻለም። በዚህም 25 የወርቅ ሳንቲም ወስዶብኛል በሚል ከሰሰው። ድሃው ሰውዬ ከዳኛ ፊት ቀርቦ እንዲህ ሲል ተከራከረ። ክቡር ዳኛ፣ ከ100 የወርቅ ሳንቲም ውጭ ሌላ ነገር አላገኘሁም። አግኝቷል የሚል ምክክር ወይም ምስክር ከተገኘ ግን እኔ የሚሰጠኝን ቅጣት በጸጋ ለመቀበል ዝግጁ ነኝ ሲል ተናገረ። በዚህ ጊዜ ጉዳዩን ይመለከቱ የነበሩት ዳኛ ጠፋ የተባለውን የወርቅ ሳንቲም መጠን ምን ያህል እንደሆነ ቀደም ብሎ መረጃ ደርሷቸው ስለነበር የሚከተለው ውሳኔ አስተላለፉ። ጠፋ የተባለው ወርቅ ሳንቲም 100 ብቻ እንደሆነ መረጃ አለን። እርሶ የተከበሩ ከሳሽ ጠፋብኝ እያሉት ደግሞ 125 ነው። ስለዚህ 100 የወርቅ ሳንቲም የእርሶ ሊሆን አይችልም። ምናልባት 125 የወርቅ ሳንቲም የወሰደ ሰው እስኪገኝ ድረስ ይጠብቁ። አሁን የተገኘው ሳንቲም ግን ትክክለኛ ባለቤቱ እስካልተገኘ ድረስ ላገኘው ሰው እንዲሰጥ ወስነናል የሚል ፍርድ ሰጡ። በመጨረሻም ድሃው ሰውዬ ሀብት በሀብት ሆኖ ሲመለስ፣ ስግብግቡ ነጋዴ ደግሞ ባዶ እጁን ለመመለስ ተገደደ። አተርፍ ባይ አጉዳይ ይሉት እንዲህ ነው። የኛ ያልሆነውን ነገር መመኘት ዞሮ ዞሮ ኪሳራ እንጂ ምንም ትርፍ የለውም። በለጠ ሸቴ ዘሀገረ ኢትዮጵያ